እና መልካም እድል ለሁላችሁ ምን እንላለን። 97 መጨረሻ አካውንት የምትጽፉልን ትክክል ናችሁ። 97.97 ቁጥር መጨረሻ የሆነው አካውንት ንግድ ባንክ ስንጠቀም ነው ቆየነው። አሁን ደግሞ ሌላ አካውንት እየተጠቀምን ነው። ምንም ችግር የለም። እዛም አካውንት ተቆረጣችሁ፣ አሁን በምንሰጥ አካውንት ላይ የሚቆረጣችሁ ሁሉም ሴፍ ነው። ምንም ችግር የለም። እሱ ግራ አይገባችሁ። አንድ ድርጅት ያው እንዲያስፈላጊነቱ በየጊዜ የተለያየ አካውንት ሊጠቀም ይችላል። ምንም ችግር የለም። ዋናው ምንድነው ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቲኬት መግዛት ነው እንጂ የአካውንቱ መለዋወጥ ምንም ችግር አያመጣም። የራሳችን ነው። ሁሉም አካውንት የኛ ናቸው። ምንም ግራ አትጋቡ። ምንም ግራ የሚያጋባን ነገር የለም። ጥያቄ ሊፈጠር አይገባም። በዚህ ንግድ ባንክ አካውንት ወደ 3 ነው ያለን 97 ንግድ ባንክ አካውንት ወደ 3 ንግድ ባንክ አካውንት ወደ 3 አካውንት አንዴ 41 ይሉኛል፣ አንዴ 97 ይሉኛል። ሁሉ ጊዜ የምላቸው ቁጥሩ ምን ይሁን ዋናው ስሙ ምን ይሁን ዋናው ምንድነው ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካለ you are in safe hands። ሁሌ ነው የምነግራችሁ። ሰክሰስ ብቻ ይበል እንጂ 41 መጨረሻ ሆነ 97 መጨረሻ ሆነ ዋናው ስሙ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካለ ማንም ሰው በሰክሰስ ፕላስ ኦርጋናይዜሽን ስም አካውንት ማውጣት አይችልም። ስለዚህ እናንተ ቁጥሩን ትታችሁ ስሙ ላይ ፎከስ አድርጉ። ለመሰላችሁ ሌቦች አጭበርባሪዎች ምን ያደርጋሉ? አካውንት ነምበር የራሳቸውን አስቀምጠው ከታች ሰክሰስ ብሎ ይጽፋሉ። ስሙን ፎከስ አድርጉ ብላችሁ ሞባይል ባንኪንጋችሁ ላይ ስትመጡት ቁጥሩ ስታስገቡት ሰክሰስ የሚል ከወጣ ቁጥሩ ምንም ይሁን መጨረሻ ብቻ ሰክሰስ የሚል ከወጣ ትክክለኛ የድርጅቱ አካውንት ነው ማለት ነው። ገባችሁ? ያንን ነው ሜክ ሹር መሆን ያለባችሁ። ሰክሰስ ማለት ነው አካውንቱ ምን ሲሆን ሲጽፈው ስለላኩላችሁ ብቻ ሳይሆን ስትመጡት ሞባይል ባንኪንግ ላይ ሰክሰስ የሚል ከወጣ የድርጅቱ አካውንት ምንም ችግር የለም። የትኛውን ቁጥር ምንም ችግር የለም። የተለያዩ ባንክ የተለያዩ ቁጥሮች ናቸው የሚኖሩት። አሁን ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አቢሲኒያ ባንክ አለው፣ የተለያየ ቁጥር ነው። ኦሮሚያ ባንክ አለው፣ አዋሽ አለው፣ የተለያየ ንግድ ባንክ አለው ምናምን። እንደዛ ሲሆን የተለያየ ቁጥር ሊላክላችሁ ይችላል። ቅድም አቢባ እንዳለችም ዋናው ነገር ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚለውን ነው ማጣራት ያለባችሁ እንጂ ሌላ ነገር ምንም ግራ ልትጋቡ አይገባም። የተረዳችሁ ኦኬ ያላችሁ እናመሰግናለን። ያላችሁ እጅግ አድርገን እናመሰግናለን። ገሊላ ዜል አለ ወይ ያልሽው? አዎ ዜል አለ። ከስተመር ሰርቪስ አውሪና ዜል ይልኩልሻል አለ። ዜል አካውንት ዜል ኢንፎርሜሽን ይልኩልሻል። ከስተመር ሰርቪሱ ስታወሪ የኛ ከስተመር ሰርቪስ ሀቢባ ፒን ባረገችው ከ13ቱ ቁጥሮች አንዱን ፒክ አድርገሽ አናግሪያቸውና ከስተመር ሰርቪስ ዜል ኢንፎርሜሽን ፈልጌ ነው ስትይ የዜል ኢንፎርሜሽን ይልኩልሻል። ወንድ ከሆንክም ይልኩልሃል። ይቅርታ አቡ እንዴት ነሽ? ስቱዲዮሽ ያምራል በጣም። እኔ አመሰግናለሁ። ረፋ ብለሻለሁ። ታካ ደግሞ ቆይ አንተ እኮ ሎንግ ታይም ስለመጣ ካላየከው እዛ ጋር ሸልፋ ግን ባዶ ነው ኮርነር ላይ። ሰርቲፊኬቶቼን ፍሬም እስከምገዛ ነው ሰርቲፊኬቶቼን ልደረድርበት ነው። ናይስ በጣም ናይስ። ዋንጫ አልወሰድሽም? ያንቺ ዋንጫ አምጥቼዋለሁ። እዚህ ነው ዋንጫው። እኮ ዋንጫውና ሰርቲፊኬት ሸልፉ ይበራል፣ መብራት አለው። የሰክሰስ ፕላስ ዋንጫ ብቻ ሳይሆን እንትኑ ከዛም በፊት ዋንጫ ተሰጥቶሻል እኮ አይደል? የቅንድቦች ተሰጥቶኛል። ከአፋርም ተሰጥቶኛል። 3 ዋንጫ አለ። ዋንጫና 7 ሰርተፊኬቶች አሉኝ ከተለያየ የድርጅቶች ከተለያየ በጎ አድራጎት ድርጅቶች ተቋማት ላይ ከጥቁር አንበሳ የልብ ህሙማን ተሰጥቶኛል። ለልብ ታማሚዎች ፈንድራይዝ ማድረግ ናይስ ፕላስ ከቅንድቦች ከወንድም ካንድ ፋውንዴሽን ከጃጎል እንዲሁም ከእንትን ምንድነው ሶሉሽን ሜከር ከዛ እንደሰጥ ኦኬ ደስ ይላል። ፎሎ አድርጉ እስቲ በዚሁ አጋጣሚ ፎሎ አድርጉና ቤተሰቡ ነው። ቤተሰብ ያልሆናችሁ ያላረጋችሁ ካላችሁ እዚህ ጋር ያላችሁ 1900 ሰዎች ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽንን ፎሎ በማድረግ በኢትዮጵያ 2000 ብር ብቻ ነው ትኬት በመቁረጥ የቤት ባለቤት እንድትሆኑ ተጋብዛችኋል። ሌትስ ጎ ፎሎ አድርጉ ሰክሰስን ሁላችሁ። አፍተር ሎንግ ታይም ሰክሰስ ቢዚ ነበረ።
ታይም አግኝቶ መጥቷል እና እባካችሁ ፎሎ ላይ አሁን በታማኝነት እመጣለሁ። አዎ ማነው ሰክሰስ በታማኝነት ጊዜውም ስለተቃረበ በደንብ ኤቭሪዴይ እመጣለሁ። በተቻለ ያህል ኤቭሪዴይ። ስንት ሰዓት ነው አቡዬ ላይቭ ሆን የምታደርጊው? which day normal day? ኦኬ እንትን አለው የቀን ልዩነት አለው? አዎ ኤቭሪዴይ ከሆነ በኢትዮጵያ 10 ሰዓት sometimes 9 ሰዓት ከሰዓት። አዎ ከሰዓት ጠዋት መግባት ይቻላል። ማታ ስለማመሽ ስለማነጋ እስከ ሌሊቱ 12 ሰዓት በኢትዮጵያ። ኦኬ which means ከገባሽ አሁን ገና ቅርብ ሰዓት ነው ማለት ነው? አዎ ዛሬ ያረፈድኩት ትናንትና የሆነ ትልቅ አጀንዳ ነበር። 10 ምናምን ሺህ ሰው ላይቭ ላይ ያደር ነው እና እሱ ያ ኦኬ ኢንተርናሽናል ሆኛለሁ። አሁን እኮ እንደ ድሮ የኢትዮጵያና የአረብ ሀገር ችግር ብቻ አይደለም መፍታው የአሜሪካን ችግር መፍታት ጀምሬያለሁ እና ችግሩ ከአሜሪካ ነበር የመጣው እና እጅሽ ረዘም አለ። ኢንተርናሽናል እና ፊክስ ሆነላችሁ ታስተካከለላችሁ ምን እንደሆነ ኬዝ ስንድር ቀደርን በጣም ከባድ ኬዝ ነበር በእውነት። እሱ ኦኬ ፊክስ ይሆናል ይስተካከላል ምን እንደሆነ ኢንሻአላህ። አይ መልካም ሰክሰስን ፎሎ አድርጉ። 163 ሰው ብቻ ነው ፎሎ ያደርገው። ሁላችሁም ሰክሰስን ፎሎ አድርጋችኋል? ሜክ ሹር ለመሰላችሁ ሰክሰስን አታገኙትም። እዚህ ቤት ብቻ ነው ገብቶ የምታገኙት ኦሪጂናሉ ሰክሰስ። ሌላ ቤቱን የሚከፍተው ፌኩ ነው። በየቤቱ የሚገባው የእኛን ሎጎ የሰክሰስ ሎጎ ተጠቅሞ የሰክሰስን ስም ተጠቅሞ ፌክ ነው። ትክክለኛ ኦሪጂናሉን ሰክሰስ ከፈለጋችሁ ይሄ ነው። በዚህ ለዩት። ያኛው ፌክ ነው። በየቦታው እንትን የሚለው ስንት ሰዓት ጆይን ላድርግሽ ማለት ነው? ማታ በዚህ ሰዓት ቀን የምከፍተው በኢትዮጵያ ከቀኑ 9 ሰዓት። ኦኬ በኢትዮጵያ ከቀኑ 9 ሰዓት ከፍታለሁ። ከዛ እስከ ምሽቱ 3 ሰዓት ድረስ አለው። ከዛ በኋላ ያለው የጌም ሰዓቴ ነው። ኦኬ እንደምጫወተው ከዛም በኋላ ከ3 ሰዓት በኋላ ብንመጣ በሩ ዝግ ነው ማለት ነው። ከምሽቱ 3 ሰዓት በኋላ ጌም ጀመረናል። አሁን እኮ ጌም ላይም እኮ ገስት ማስገባት ተጀመረ። ቲክቶክ እኮ በየጊዜው አዲስ ነገር ያመጣል። ሪሊ ላይክ ጌም ያስወጣችሁ ምናምን መግባት ይጫወትን ገስት ላይ 2 ሰው ማስገባት ይቻላል። 2 ብቻ ተጫወት ከሆነ እና ግን ያው ጫጫታ ምናምን ማውራት ምናምን አይቻልም። ዝም ብሎ ገስት ላይ መቀመጥ ብቻ ነው የሚቻለው። ጫጫታ ስለምንጫጫ ጌም ስለምንጫወት ኦኬ አሪፍ በጣም አሪፍ። እና እንዴት ነው ፊሊንግሽ? እንዴት ነው አንቺ ቤት ይደርሰኛል እያልሽ የአንቺ ስሜት እንዴት ነው? ፊሊንጌ የሚደርሰኝ ይመስለኛል። ከሁለቱ ልጆቼ አንዳቸው ስም ይደርሰኛል። ሁለት ጊዜ ህልም አይተሽ ካሽፏል ነገር እየው። አይ ባሁን በዚህ ዙሩ ህልም አላየሽም? እንደውም እንደ ነገ ትኬት ልናወጣ እንደዛሬ አልተኛም ህልም እንዳላይ ህልም ያያችሁ አካላቶች ካላችሁ እዚህ አካባቢ እንግዲህ ሳውዝ አፍሪካ ይቻላል። ህልም አትዩ ግን ህልም አቡዬ 2 ጊዜ ህልም አይታ ነው እጣ ሳይደርሳት የቀረችውና ህልም አትዩ። እኔ ሁላችሁም ጸሎትና ዱአ አድርጉ ኢንሻአላህ። እንግዲህ እናያለን። እኔ በጣም ጓጉቻለሁ። እነዚህ 9 ሰዎች እነማን ናቸው እድለኞች? እነዚህ 9 እድለኞች እነማን ናቸው? እነማን ይሆኑ? እንደው ቀኑ ደርሶ አይቻቸው። አይደረሰ እኮ በቃ ምን ቀረው? ትንሽ ቀን እኮ ነው የቀረው። ትንሽ ቀን የቀረው ጋይስ። ያልቆረጣችሁ ካላችሁ እድላችሁ ሞክሩ። እድላችንን እንዴት እንሞክር ካላችሁ እኔ ፕሮፋይል ላይ ስትገቡ ፒን የተደረገው የመጀመሪያ ቪዲዮ ላይ 13 ከስተመር ሰርቪስ ቁጥሮችን አስቀምጫለሁ። ከነዛ 13 ከስተመር ሰርቪስ ቁጥሮች ከፈለጋችሁ 13ቱም ላይ ትኬት መቁረጥ ፈልጋለሁ ብላችሁ ቀድሞ በመለሰላችሁ መስተናገድ፣ ካልሆነም አንዱን ወስዳችሁ ኮንታክት አድርጋችሁ ቶሎ ካልመለሰላችሁ 2ኛውን 3ኛውን መጠቀም ትችላላችሁ። ስክሪንሻት አድርጋችሁ ውሰዱት። ኦኬ ከዛ ትኬት መቁረጥ ፈልጋለሁ ብቻ ስትሉ አውቶማቲካሊ ይመለስላችኋል። ባንክ አካውንት ይላክላችኋል። የሚላክላችሁ ባንክ አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ማለቱን እርግጠኛ ስትሆኑ የምትፈልጉትን ያህል የትኬት መጠን ገንዘብ አስገብታችሁ ደረሰኝና ስም ዝርዝር ስትልኩ ትኬቱ ተቆጥሮ ይላክላችኋል። ትኬቱን ይዛችሁ ህዳር 27ን በጉጉት እና በጸሎት ትጠብቃላችሁ ማለት ነው። ባንክ አካውንቱ ሰክሰስ ካላለና አስገብታችሁ እኔ ጋር እንዳትመጡ።
እኔን መጠየቅ የምትችሉት ባንክ አካውንቱ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካለና ካለ ብቻ ነው። ሰክሰስ በሚል አካውንት 1 ሚሊዮን ብታስገቡ ተሳስታችሁ እኔ ያለሁላችሁ ነግሬያችኋለሁ። በስህተት ብታስገቡ ኤክስትራ ቢገባ ምንም አይነት ነገር ቢገባ ትልቅ ብር ከዚህ በፊት 200 ምናምን ሺህ ብር አንዷ ተሳስታ አስገብታ መልሰን ደረሰ ይልከንላታል። ምንም ነገር በሰክሰስ አካውንት በገባ በስህተት ከሆነ ይመለሳል። ፈጣን ናቸው። ይኸው ሰሚራ ፈጣን ናቸው። አንዳንዶቹ ቁጥር ተሳስተው እየሞከሩ አላውቅም፣ ደጋግመው አይመልሱም ይሉኛል። እነሱ ይመልሳሉ፣ እናንተ ሞክሩ። አይመልሱም። ይኸው አንዷ ደግሞ አይመልሱም እያለች ነው። አቡዬ ዱአ አድርጊልኝ።